ይቅርታ፣ በጣም ይቅርታ አላየሁሽ። ራስን ጠብቅ እሺ። ትንሽ ጊዜ ብቻ እንድናሳልፍ ነው ፈልገው። ፊት ቅርጥት ብሏል። ምን የተፈጠረ ችግር አለ? ሰላም እኮ ወጥሽ ናት። እኔ ደግሞ ባለቤቷ ነኝ። እንደም የምን ችግር አለው? አልደርኩም እንዴ? ትናንት ያን ሁሉ ገንዘብ የሰጠሁሽ እኮ እኔ ባለሀብት ስለሆንኩ አይደለም። እነዚህ ማድረግ የለብን። ሰላም እኮ እዚህ የለችም ማሚ። እዚህ ያለነው እኔ እናንተ ብቻ ነን። ማሚ እባክህ ራስህን ለእኔ ስጥ። ጭራሽ እየጮክብኝ ነው እንዴ? ትዳርህን ማዳን የምትፈልግ ከሆነ እኔን ማስደሰት አለብህ። ያለበለዚያ ግን ይሄ የትዳርክ የመጨረሻ ዋጋ መክፈያ ይሆናል። እሺ ማሚዬ አንተ እኮ በጣም መልካም ሰው ነህ። ፈጣሪ ለአንተ ውለታ ምን እንደሚከፍልህ ያውቅ። ሁሌ ከስራ ደክሞኝ ስመጣ የምታደርግልኝ እንክብካቤ ድካሜ የሆነ ነው የሚያስመስል። ሰላምዬ፣ ምንም መክፈል አያስፈልግም። አንቺ ለእኔ የህይወቴ ሙሉ ክፍል ነሽ። አንቺ ሲደክምሽ እኔንም አብሮ ይደክመኛል። ዛሬ ግን ቢሮ ውስጥ ምን አዲስ ነገር ነበር እንዲያደከመሽ? ውይ ማሚዬ አዲሱ ፕሮጀክት እኮ ነው። ስብሰባው በጣም ረጅም እና አድካሚ ነበር፣ ግን ያው ለሚሳካ ነገር ስለሆነ ችግር የለም። ጎበዝ እኮ ነሽ። በጣም ነው የምመካብሽ። አሁን በጣም ስለደከመሽ ራስሽን በልተሽ ማረፍ አለብሽ። ይሄማ ፍትሃዊ አይደለም። እህቴ ሁሉንም ነገር ማግኘት የለባትም። እንዲህ አይነት ወንድ እኔም ያስፈልገኛል። ለምን ለሷ ብቻ ይሆናል? እንዴ ማሚዬ ሰላም አይገችም እንዴ? ኦ ለካ እኔ ነኝ ያረፈድኩት። ጠዋት በጣም አላየኋትም። ሰላም ዛሬ በጠዋት ነው የወጣችው ስብሰባ አለኝ ብላ። ቡናው እኮ ደርሷል። ትሄዳለሽ? እሺ ደስ ይለኛል። አምዬ አንተ እኮ በጣም የምትገርም ወንድ እኮ ነህ። ሰላም እኮ በጣም እድለኛ ናት። ወንድ ልጅ ጠዋት ተነስቶ እንደዚህ ቡና ሲያፈላ ማታ ደግሞ እግር ሲያጥብ ማየት ለምን በጣም አብስናል። አይኪያዬ፣ እኔና እህትሽ ትዳር ብዙ ዘመን አብረን ስለኖር ይሄ ለኛ አዲስ አይደለም። እኔ እንዳንተ አይነት ወንድ ካልሆነ በስተቀር ምንም መቆየት አልፈልግም። ያንተ እንክብካቤ እኮ በጣም ልዩ ነው። የፊታችን ሐሙስ የፕሮጀክቱን ስራ በተመለከተ ለ3 ቀን ወደ ናዝሬት ሄዳለሁ። ማሚዬ እንግዲህ ቤቱ ነገር ያንተና ኪያ አደራም። እሺ ኪያዬ ደግሞ አደራሽን ትምህርትሽን እንዳታቋርጭ። እንደዚህ እንኳን ደስ አለሽ። እኮ በጣም ትልቅ እድል እኮ ነው። ስለ ቤቱ ምንም እንዳታስብኝ ያለኝ። ማሚዬንም ቢሆን እኔ በጥሩ ሁኔታ እንከባከበዋለሁ። እህቴ የምግብም የምንም ችግር አይኖርም እህቴ። እኔ ያለሁ ግን ሰላምዬ የግድ መሄድ ያለብሽ? ማለቴ ሌላ ሰው መላክ አይቻልም ነበር? እንዲያም ይሄ ምን ነክ ለ3 ቀን ብቻ እኮ ነው። ደግሞ ብቻ ናቱን ኪያ አይደልክ። ይቅርታ፣ በጣም ይቅርታ አላየሁሽም። ደህና ነሽ? ደህና ነኝ ማሚዬ። አንተ ከያዝከኝና ከደገፍከኝ እኔ ምንም አልሆንም። ልብህ እኮ በጣም እየመታ ነው ማሚ። በጣም ልልች ነው። መልካም ሌሊት ማሚ። ለአንተ መልካም ሌሊት ይሁንልህ። ህልምህ ላይ እንዳለው ተስፋ አደርጋለሁ ማሚ።
ጌታው ይርዳኝ። ይህንን መጥፎ ሀሳብ ከውስጥ ያወጣው ሰላምን በጣም ነው የምወዳት። ይህንን ክህደት ማሰብ እንኳን አልችልም። ያ ምን እየፈለገች ነው? ራስን ጠብቅ እሺ። የኔ ቆንጆ የትምህርትሽን ነገር አደራ እሺ። እሸቴ ምንም አታስቢ። አሚዬን በጥሩ እጅ ላይ ነው ያለው። ምንም እንዳታስቢ። አውቃለሁ የኔ ቆንጆ አደራ። እሺ ያሱ ሰላም ግቢልኝ። እሺ ስደሽ ደውሉ። እሺ አሳውቃችኋለሁ። በቃ ግቡ። In the shadows of the room, pour in the wine. Silence is screaming, counting down the time. My hands are shaking as I hold the glass so tight. This isn't love, it's fire. I am drinking. እንኳን ደህና መጣህ አሚዬ። እና ተቀመጥና እየጠጣን እናወራለን። ኪያ የዚህ ልብስ ለምንድን ነው የለበሽው? መጠጡ ሲሆን ለምን አስፈለገ? እንዴ አሚዬ ምን ችግር አለው? አልወደድከውም እንዴ? እኔ እኮ እህት ነኝ አሚዬ። አንተንስ እንዴት ነው የለበስኩት? ይሄ ነው እኔ የሚያስደስተኝ? በዚህ መደሰት ይመስልሻል? አሚዬ ምን ችግር አለው? ቁጭ ብለን ትንሽ ማውራት እንችልም እንዴ? ጥሩ እያደረግሽ አይደለም። እኔ ደክሞኛል፣ መተኛት እፈልጋለሁ። አሚዬ እባክህ ትንሽ ብቻ ተቀምጠን ነው። ቆይ ከኔ ምንድን ነው የምትፈልጊው? ትንሽ ጊዜ ብቻ እንድናሳልፍ ነው ፈልገው። አሚዬ ሰላም እኮ አንተን በደንብ አታውቅም። አንተ ምትገርም እንደሆነ ሳለ እሷ ግን ስራዋ ላይ ብቻ ነው ትኩረት የምታደርገው። አንተ የሚገባውን ፍቅር እየሰጠች አይደለም አሚዬ። አይ ሰላም በጣም ጥሩ ምስቴ ናት። አዎ ግን አንዳንዴ ስራ ይበዛባታል። እኔ ግን በሆን ለአንድ ሰከንድም ከጠገቧ አልለይም ነበር አሚዬ። አንቺ ግን ምን አስበሽ ነው እንደዚህ አይነት ፕሮግራም በእንደዚህ አይነት አለባበስ አዘጋጅተሽ የጠበቅሽ? አሚ ደግሞ ዝም ብለህ ጠጣ። ትንሽ ጥሩ ጊዜ እንድናሳልፍ ብቻ ነው። My conscience is heavy, thinking of my wife. This sweet poison is ruining my life. Okay, እንደዚህ ማድረግ የለብን። ሰላም እኮ እዚህ የለችም አሚ። እዚህ ያለነው እኔ እናንተ ብቻ ነን። አሚ እባክህ ራስህን ለኔ ስጥ።
ትሰማለች ኪያ እዚህ ቤት አሁን ተሰብስበሽ እዚህ በኋላ እዚህ ያበቃል እስካሁን እዚህ ቤት ምንም ቦታ የለሽ በእውነት አሚ የምርህን ነው? እኔ ልውጣ? ላይሽ አልፈልግም እሺ እኔስ በወጣ ችግር የለውም። እንግዲያውስ እህቴ ሰላማዊት ይሄን ቪዲዮ ስታየው ምን ልትልሽ እንደምትችል አስበህ እኮ አሚዬ ብርጭቆ አቅርቤልሃለሁ። በጣም ቆንጆ ፍርፍርና ጁስ አቅርቤልሃለሁ። ለምን ተነስታ አትበላም? ማታ ያሳለፍነው ጊዜ እንደሆነ በጣም አስደሳችና ልዩ ነበር። ለምን እንደተከፋ ሰው ሆነህ ትቀመጣለህ? ኪያ ስለፈጠረሽ ሰላም ላክሽ ብለሽ ተይ ሰላም እኮ ወጥሽ ናት እኔ ደግሞ ባለቤቷ ነኝ የሰራነው ስህተት ተራ ስህተት አይደለም የቅዠት ክህደት ነው የሰራነው ይህ ነገር ቢታወቅ ምን እንደሚፈጠር ታውቂያለሽ ሙቲና ባላሽሽ ህይወት እኔ ሳልሆን ያጠፋሁት አሚ አንተ ራስህ ነህ። እኔ ምን አደረግኩ? እኔ እኮ ፍቅሬን ነው የገለጽኩልህ። አንተም ደግሞ በደስታ ነበር የተቀበልከኝ። አሁን ካለፈ በኋላ መጸጸት ምንም ጥቅም የለውም። ስለ ወደፊት ህይወታችን ብናስብበት አይሻልም? እኔም ይሄን ሚስጥር ማንም ሰው እንዲሰማብኝ አልፈልግም። በተለይ እህቴ ሰላማዊት። ኪያ ታዲያ ምን እንዳደረገ ነው የምትፈልጊው? ምን እንድሰራ ነው የምታዥኝ? ከዚህ በኋላ ካጠገቤ ራቂ። ይህ የመጨረሻችን ነው የሚሆነው። የመጨረሻችን መሆኑን የምወስነው እኔ ብቻ ነኝ። እህቴ ሰላማዊት ይሄን ቪዲዮ እንድታየው ካልፈለክ እኔ የምልህን ሁሉ ታደርጋለህ። በመጀመሪያ ለዩኒቨርሲቲ ወጪዎች የሚሆን 100,000 ብር በፖስት አድርገህ እጄ ላይ ታስገባልኝ እፈልጋለሁ። ኪያ 100,000 ብር? ይህ ሁሉ ገንዘብ በአንድ ቀን ውስጥ ከየት አመጣለሁ? እኔ እኮ የባንክ ባለቤት አይደለሁም። ተራ ቢሮ ሰራተኛ ነኝ። ይህን እንዳደርግ ለምን ታዥኛለሽ? ህይወቴ ሙሉ የበጠበጥሽው ጨለማ ውስጥ ነው የከተትሽኝ ኪያ። ስለዚህ እህቴ ሰላማዊት ከመምጣቷ በፊት እጄ ለማታስገባልኝ ከሆነ እህቴ ስትመጣ ይህንን ጥሩ ሰርፕራይዝ ይኖራታል ማለት ነው። ምርጫ ያንተ ነው። Hello, Lucette. Hello, በጣም ናፍቀሽኝ ነበር። እኔ ራሱ በጣም ነበር የናፈቅሽኝ እህቴ። እንዴት ነሽ? ሰላም ነው? ሁሉ ሰላም። ትምህርትሽ እንዴት ነው? በጣም ቆንጆ ነበር እህቴ። አሚ ያለ እዛ ውስጥ ነው። ስሊ ዌልካም። እንኳን ደህና መጣሽ። እንዴት እንደናፈቀኝ። እኔ ደህና ነህ? ታማሚ እንኳን ደህና መጣሽ። ግን ፊትህ ግርጥት ብሏል። ምን የተፈጠረ ችግር አለ? አይ እህቴ ሰላም ነው እኮ። ምን የተፈጠረ ነገር የለም። አሚዬ እኮ በጣም ጥሩ ሰው ነው። ቤት ውስጥ ምንም አይነት ነገር እንዳይፈጠር እኔና አሚ በጣም በጥሩ ሁኔታ ነው ያሳለፍነው አይደል? እንደምልህ አየሽ አይደል አሚ ለምን እንደምኮራበት። በዛ ላይ ደግሞ በጣም በሙሉ ልቤ ነው ማም። በል በቃ እኔ በጣም ደክሞኛል። ወጥቼ ልብሴን ቀይሬ ትንሽ ረፍት ላድርግ። እሺ እሺ እዚህ ትንሽ ረፍት አድርጊ። ይሄ ነው የሚያስደስትሽ? እዚህ በኋላ ምን ነገር ማየት አልፈልግም። ይውሰጁ ጎበዝ አሚ፣ ዛሬ ህይወትን አትረፈዋል። ግን ይሄ የመጀመሪያችን ነው።
ይህ ቅዠት መቼ ነው የሚያበቃው? 100,000 ብር ሰጠኋት። ነገ ደግሞ ምን ልትጠይቀኝ ነው? ህይወቴ በዚች ህፃን ሴት ልጅ ወድቃ ቀረች ማለት ነው። ሰላም አሚ ትናንት ያስከፋህልኝ ገንዘብ በጣም ጥሩ ነው፣ ግን አሁንም ሌላ ጥያቄ አለኝ። እኔ ከዩኒቨርሲቲ ጓደኞቼ በታች ሆኜ መታየት ስለማልፈልግ ሌላ ዘመናዊ ላፕቶፕ እንድትገዛልኝ እፈልጋለሁ እና ደግሞ ተጨማሪ ገንዘብ እንድትሰጠኝ እፈልጋለሁ። አንቺ እብድ ነሽ። ትናንት ያን ሁሉ ገንዘብ የሰጠሁሽ እኮ እኔ ባለሀብት ስለሆንኩ አይደለም። ጭራሽ ተጨማሪ ገንዘብ ትጠይቂኛለሽ? ህይወቴን በሙሉ ነው የበጠበጥሽው። አይበቃሽም? እንዴ ጭራሽ እየጮክብኝ ነው እንዴ? ትዳርህን ማዳን የምትፈልግ ከሆነ እኔን ማስደሰት አለብህ። ያለበለዚያ ግን ይሄ የትዳርክ የመጨረሻ ዋጋ መክፈያ ይሆናል። እሺ ለቀይ ዛሬ ስራ እድገት እንደሚሰጠኝ ነግሮኛል እና ብዙ ቢሮ ላልቆይ እችላለሁ። በጊዜ ነው የምመለሰው። እንቴ በጣም ደስ የሚል ነገር ነው። ዛሬ እኮ እኔም ክላስ አለኝ፣ ቶሎ ደርሼ እመለሳለሁ። ለእንደኔ አይነት ጀግናና ታታሪ ባለቤት ከዚህ በላይ ይገባታል። ኮሮብስ ያመሰግናለሁ። ማሚ እስኪ ውሃ ቀርተሽ አሚ አትሰማኝም? ውሃ ቀርተሽ ስጠኛል።